ሰራተኛ ወይም የሞግዚት ኃላፊነት ደግሞ የሚባለው ምንድነው? እነዚህ በጣም ነው የሚያሳዝነው። የቤተሰቡ አባል ናቸው፣ ነገር ግን አይቆጠሩ። ብዙ ቤት ውስጥ ሰራተኞች ሲታዩ ወጥተው የሚገቡ ሲፈልጉ ሰው የሚያባረራቸው ሲያሻቸው ሰው እንደፈለገ የሚያረጋቸው ናቸውና የሚገርም ነው። ቅዱስ ጳውሎስ የኃላፊነት መለያየት ካልሆነ በቀር የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 28 ላይ ሲናገር ሰራተኛ፣ አሰሪ፣ ባሪያ፣ ጌታ፣ ሎሌ የሚለው ነገር በክርስቶስ የለም፣ ሁሉም አንድ ነው የሚል። እኛ ቤት እቺ ሴት ሰራተኛ ልትሆን ትችላለች፣ ግን በክርስቶስ ፊት አንድ ነፍስ ናት እንደኛ። ግን ብዙዎች አይታችሁ ከሆነ እኛም ጭምር ቤቶቻችን ውስጥ ንስሐ አባት የሌላቸው ሰራተኞች አሉ። ቤተክርስቲያን እንዲሳለሙ የሚከለከሉ አሉ። ቢመጡ እንኳን በቅጡ እንኳን ጸሎት እንዳያረጉ ለስራን የመጣሽው እኮ እንጂ ጸሎት ልታረግ አይደለም የሚባሉ አሉ። ቤታቸው ውስጥ በቅጡ ጸሎት ጊዜ የሌላቸው ከነፍስ አባቶቻቸው ጋር እንዳይመካከሩ ቃለ እግዚአብሔር እንዳይማሩ ይሄንን እንደ ተርታ ነገር እንመልከተው። በነገራችን ላይ ክርስቲያኖች ሰራተኞቻችን እኛ እንሰራለን ብለን የምንወጣበት ዓለም ላይ ልጆቻችንን ጥለንላቸው የምንሄድላቸው ሰዎች ናቸው። ሰራተኞቻችን ላይ ብንሰራ ልጆቻችን ምን ያክል ትልቅ ደረጃ በደረሱልን ነበር። ለዛ እኮ ነው ሌሎች ቤተ እምነቶች ቀጥታ ታርጌት የሚያደርጉት የቤተ ክርስቲያን አማኞች የሆንን እኛ የናቅናቸውን ሰዎችን ይሄ ወይም ዝቅተኛ የኑሮ ደረጃ ላይ ያሉትን ሰዎችን ነው እነሱ ቶሎ ብለው ለመያዝ የሚሞክሩ። እኛ ግን በጣም ደካማ ነን። አሁን ቤታችን ያለችው ሰራተኛ የንስሐ አባት አለ፣ ጸሎት ታረጋለች፣ ቅዱስ ቁርባን ትቀበላለች፣ ንስሐ ትገባለች። ምን ችግር አለበት? እሷ አንድ ቀን ንስሐ ብትገባና እኛ የቀኑን ኃላፊነት ለተወሰነች ጊዜ ብንጨፍ ምን አለበት? የዓመት ፈቃድ እንደሚሰጣት ቅዱስ ቁርባን ብትቀበል። ኧረ ተውት፣ እንዲያውም አለፈ እንጂ እስኪ ራሳችን እንመልከተው። በስግደት ሰራተኞቻችን እኮ ቤት ጠባቂ ናቸው። ቤተክርስቲያን መጥተው ሰጋጆች አይደሉም። አብዛኞቻችን ቤት እንደዛ ነው። እውነት ትንሣኤኛ ነን አዳሪዎቹ፣ እነሱ ሌላውን ነገር የሚያደርጉት ናቸው። ይሄንን የምንለው ወይም ማለት የሚያስፈልግን ሰራተኞችም ነፍስ እንዳላቸው እንድናውቅና ርኅራኄ ማድረግ እንድንችል በጥቂቱን ጀምር ጸሎት እንዲያረጉ ቤተክርስቲያን መሳለም እንዲችሉ እንደው አይ ሌላ ችግር ሊያመጡብኝ ይችላሉ እንኳን ብለን የምናስብ ከሆነ ይዘናቸውን ይድኛ ስንሄድ ስንመለስ ይዘናቸውን እንምጣ። ቢያንስ እንኳን በዚህ አይነት መልኩ አንዲት ነፍስን ማትረፍ ይቻላል። ስለዚህ እነዚህ ሁሉ በተቀናጀና በሚጠበቅባቸው ኃላፊነቶች ቤት ውስጥ መገኘት ከቻሉ ቤቱን ወደ ቅድስና ሕይወት ሊያመሩት ይችላሉ ማለት ነው።